አገር መስራት የማያውቅ ማፍረስ ግን የሚያውቅ። በመቄዶንያ ምን ተፈጠረ? ማንም ያልጠበቀው ክስተት። ሰላም ውድ የዩቲዩብ ተመልካቾች፣ ዛሬም ደግሞ በዩቲዩብ ቪዲዮ ለእናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተና ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የሉንታን ጫናትን ተከታተሉን ስል በሉል እግዚአብሔር ስም ጠይቃለሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። የአምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። በመቄዶንያ ምን ተፈጠረ? ቢኒያም ምን ገጠመው? የተለያየ ርዕሰ ጉዳዮች ስለ ሀገራችን ስለ ኢትዮጵያም ስለ ተዋህዶ ሃይማኖታችንም አለ ማለት ነው። እስቲ በቅድሚያ ግን እቺን ቪዲዮ በደንብ ትኩረት ሰብስባችሁ እንድትመለከቷት ፈልጋለሁ። ወደ ቪዲዮ። ዛሬ የኔ መንበርከክ እነሱን የሚያግዝ ከሆነ በወላዲተ አምላክ ስም ልለምናችሁ፣ አንገትሽ ላይ ማተብ ያረክሽ፣ አንገት ላይ ማተብ ያረክ ኦርቶዶክሳዊ ባለ ማተብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ከጎኔ እንድትቆሙ ስል በድንግል ማርያም ፍቅር እለምናችኋለሁ። ዛሬ እኔ እዚህ ደረጃ ላይ የመቆሜ ምክንያት ከሁለት ዓመት በፊት ባለን አብሬያቸው ያሳለፍኳቸው ነዲያን ናቸው። ከእግዚአብሔር በታች የነዲያን ተስፋቸው እናንተ ኦርቶዶክሳዊ ባለ ማተቦች ናችሁና አሁንም ይሄን የ100 ብር ቻሌንጅ እየተቀላቀላችሁ ነዲያንን አብረን ጾም እናስፈታ እላችኋለሁ። ኦርቶዶክሳዊ ባለ ማተቦች የፊታችን ሮብ ከሁለት ሰዓት ጀምሮ ቀጥታ ስርጭት ይኖረናልና አይኖቻችንም እጆቻችንም ወደ ባለማተቦቹ አካውንት እንዲሆን ስል በሉል እግዚአብሔር ስም ጠይቃለሁ። መቼም ታግዙናላችሁ፣ መቼም ትረዱናላችሁ፣ መቼም ከጎናችን ትቆማላችሁ። ኦርቶዶክሳውያን ባለማተቦች አይደለም ይሳካል፣ ድንግል ማርያምን ይሳካል። እንግዲህ እግዚአብሔር በሚያውቀው ፋሲካ ባልን እኔም ጓደኞቼም ቤታችን አሳልፈና አናውቅም። ከተራቡ ከእናት ከአባቶቻችን ከወንድሞቻችን ጋር ነው የምናሳልፈው ፋሲካንና እናንተም ይሄንን ቻሌንጅ በባለፈው 2 ዓመታት ተቀላቅላችሁ እንግዲህ ትልቅ ደረጃ እንዳደረሰው ታውቃላችሁ። ነዳያን የሚሰጠው በፌስታል ነው፣ ለበዓል ውጪ ላይ ነው፣ በር ላይ ነው የሚሰጠው። እኛ ግን አዳራሽ ተከራይተን በሬ ታርዶላቸው ብፌ እያነሱ አብረን ተደስተን ነው ስንል የነበረውና ዛሬም እነዛ ነዳያን የኛን እርዳታ ይፈልጋሉ፣ ዛሬም እኛን ይጠብቃሉና ባካችሁን ኦርቶዶክሳውያን ባለማተቦች በአካውንቶቹ እንግዲህ የተቻላችሁን በአቅማችሁ ድጋፍ እንድታደርጉልን ስል በሉል እግዚአብሔር ስም ጠይቃለሁ። በ0954 35 50 48 እየደወላችሁ እኔንም ማናገር ማግኘት ትችላላችሁ። በቴሌግራም በዋትስአፕ በተለያዩ መንገዶች ማገዝ መርዳት ትችላላችሁ። ለነዚህ ቤተሰቦች ጥቂት ነገር ማድረግ ትልቅ ነገር ነውና ባካችሁን ኦርቶዶክሳውያን ባለማተቦች በአብይ ጾም የበረከት ጾም ነው፣ የበረከት ስራ እንስራ ልላችሁ እፈልጋለሁ ማለት ነው። እስቲ ወደ ወቅታዊና አዳዲስ መረጃዎች አሉ። በጣም ያሳፍሩ ተግባራትን ተመልክተናል። ወደ ቪዲዮቹ ተውለው ቢጨክን እዚህ ባሉ የአይምሮ ህሙማን ላይ ይጨከናል። በዚህ ላይ ይጨከናል። ተው ግድ የላችሁም። በዛሬ ጤናችሁ አትኩራሩ። ይህንን ቪዲዮ የምትመለከቱት ነገ ምናልባት እዚች አልጋ ላይ የምትተኙት ባለተራው እናንተ ትሆናላችሁ። እባካችሁን አንድ ሴራን አከሽፈው ዘንድ እዚህ ሚዲያ ላይ የሚጽፉትን የሚናገሩትን ሁሉ ሴራቸውን አከሽፈው ዘንድ እርዱኝ፣ አግዙኝ እባካችሁ። በፈጠራችሁ አምላክ ኢትዮጵያውያን አብዝታችሁ ኮፒ ሊንክ አድርጉልኝ። ከኋላዬ በጠቅላላ ያሉት የአይምሮ ህሙማን ናቸው። እባካችሁ በእነዚህ ላይ አትጨክኑ። በደንብ አድርጋችሁ ሼርና ኮፒ ሊንክ አድርጉት። ሁሉም ኢትዮጵያውያን ሪፖስት ያደርግልኝ ይሄንን ቪዲዮ። መቄዶንያውን መተቸት፣ ቢኒያምን በቃላት ማሳቀቅ እነዚህ ላይ መፍረድ ነው፣ እነዚህ ላይ መጨከን ነው። እዚህ ግቢ ውስጥ ከ9000 በላይ የአይምሮ ህሙማንና አረጋውያን ይገኛሉ። አስቡት፣ ቦታ በማጣት ምክንያት ደግሞ አስቡት፣ ይህ ህንጻ ሳይጠናቀቅ ሳያልቅ እዚህ ውስጥ ከ750 በላይ የአይምሮ ህሙማን እንዲያርፉ ግድ ሆኗል። ብዙዎች ዛሬ እባካችሁን እያሉ የሚገኙትኝ እነዚህን የአይምሮ ህሙማን በተገቢ ቦታ ለማሳረፍ ነው። ከመጋቢት 6 ጀምሮ የላይቭ ስትሪም የመጡትኝ እነዚህን የአይምሮ ህሙማን እንርዳ ነው። ሌላ አንዳችም ምክንያት አንዳችም አጀንዳ የለውም። ስለዚህ ግዴላችሁም በዛሬ ጤናችሁ አትኩራሩ። ግዴላችሁም እባካችሁን አብዝታችሁ ኮፒ ሊንክ አድርጉ። ሰሞኑን ይሄንን መቄዶንያ እየሰራው የሚገኘውን ብዙ ሰዎች የማያውቁትን ነገር ወደ እናንተ ይዤላችሁ እመጣለሁ።
አስባችሁታል? የቀን ገቢው እኮ አይደለም እያልኳችሁ ያላችሁት የቀን ወጪው 3 ሚሊዮን ብር ነው። 56 ቅርንጫፍ አለው። አስቡት። በእግዚአብሔር ስራ ላይ ነው እነዚህ ሰዎች እየገቡ ያሉት። የእግዚአብሔርን ስራ ከፍ አድርጉትኝ። አብዝታችሁ ኮሜንት ላይ ለቢኒያም ያላችሁን ፍቅርና ክብር ግለጹልኝ። አመሰግናለሁ። አስቡት። ይሄንን ኑ ተመልከቱት። ኑ ነገሩ ሳይገባቸው ቢሆኑ ሰዎች ሐሳብ የሚነዱትን ግን አዝናለሁ። ቀደም ወየውላቸው ይላል መጽሐፉምና እንደው አሁን በዚህ ሰዓት ማለት ነው ጋሽ ሰው ስለ መቄዶንያ አያውቀውም ብለህ የምታስበውን ነገር እስቲ ነገር በቃ ይሄን አያውቀውም የምትለኝ ዋናው የማያውቀው መቄዶንያ ላይ እግዚአብሔር እንደሚሰራ ያውቃል። ቢያውቅ ኖሮ ስለ ገቢ ማሰብ አያወራም ነበር። እና እኮ ቋሚ ገቢ ያለን እግዚአብሔር ይሄንን አለማወቃቸው ሰዎች ተሰጠው። ግን ብዙ ሰዎች እዚህ መጥተው ሲጎበኙ የሚገርም 20 ደቂቃ ጎብኝተው ዲማ እግዚአብሔር ነው የሚሰራው ነው። ስለዚህ ብዙዎቹ ያልመጡ ያላዩ ናቸው። ስለዚህ መሰረታዊ ሰው የማያውቀው በመቄዶንያ ላይ እግዚአብሔር እንደሚሰራ አያውቅም። እኛው ሰው ለዚህ ፎቅ ነው የሚገርመው። አሁን እኛ የዚህን 5 እጥፍ የሚሆን ፎቅ ልንሰራ እሱ ነው። ትንሽ እኮ መታገስ አቅቷቸው ትንሽ ቀን ቢጠብቁ ያዩታል። የፎቅ ያልቃል። በቃ ጨርሰናል። በነገራችን ላይ ሌላም ፎቅ እንሰራለን። በጣም ብዙ ስራ ይሰራል መቄዶንያ በቃ እግዚአብሔር ኃይል ማለት ነው። ያም በይለስ ያዩታል እና እግዚአብሔር ስለሚሰራ እኮ ነው እኛ እንደዚህ ፕላን የምናደርገው። ስለዚህ እግዚአብሔር መስራቱን ማወቅ አለባቸው። አማራ ታርዷል፣ ተጎትቷል፣ ቁልቁልም ተዘዝቆ ተሰቅሏል። አማራ ተሰቀለው ሻሸመኔ ቁልቁል ተዘዝቋል። አማራ ገና ማንም ሳይሰራ ያማራው ተዘዝቋል። ያማራው ለዚህ ነው እንደፈረሰ አማራ ዛሬ ተበትናንተና ስንት ሰው የታሰበ ወጣት እንደናንተ እዚህ ዳና የዚህ ሀገር ወጣት እድሜ ለሀገራችን አለን እስታላየን ድረስ ማየት መስማት እንኳን አንችልም እንኳን ማለት። ስለዚህ እኔ ልመክር የምፈልገው መከራው ከባድ ነው። ግብረሰብ ነው። 200 ፎቅ እንትን ማለት ሁለት ፎቅ ተዘጋጅቶ አዳራሽ ከ50 በላይ ወጣት ተደራጅቶ ገብቷል። ግብረሰብ ነው። ሴቷን እያገባኝ ነው። ወንዱን እየለጠለጠው ይደለም። እኔ እያለቀስኩ ነው። ግን ምን ነገር እየተለጠለጠች ነው እየለጠለጠው። ይሄ ሁሉ ያመጣ አርበኞቹ ጀግኖቹ ግን 5 ዓመት ሙሉ ተዋግተውት አንበልከውት እነ ደጃ የከፈለኝ ለጀት አውራሪስ ተገልጆቻቸው ስንት ጀግና ስንቱ አለ። አሁን የአርበኛው ማህበር ቤቱ እኮ አልተዘጋም ገና። አሁን የአርበኞቹ 4 ኪሎ የአርበኛው ጀግናው ቤቱ አሁንም አልፈረሰም። አናፍርሰው፣ አታፍርሱት። ታሪክ አለን ሰዎች ነን። መንዝላሉ ምድር ሰራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታችሁ። ይገርም ብልክዕ ትርኢ ኣለኻ ካዚ እዚኻ ጌርካ ኔኻ ተመሊስካ ዛና መነኩሴና ገበርካ መስቀልና ሳለምካ ከምዚ ኸ ዝተዋይል ጎይና መፂና ኒና ከምዚ ኸ መስቀል ረኪብካ ደረከብካ ኩዳካ አደኪብካ መቆሚያ ሰበር መረጃ ከትግራይ ክልል ተሰምቷል። እቺ ፍሪቋ ሞኖክሴ ማለት ነው አባ ብሬዝ የምትባለው ሞኖክሴ መስጊድ ገብታ ሳግዳ ስትወጣ እጅ ከፍንጅ ተያዘች። ሄሎ አባ ነው ሞኖክሴ ነኝ ብላ ማለት ነው መስቀል ይዛ ምናምን ስታስተምር ነበረ። ለካው ሙስሊም ነው። ከምትኖርበት ራቅ ብላ ወዳለችው መስጊድ ሳግዳ ስትወጣ በትግራይ ወጣቶች እጅ ከፍንጅ ተያዘች ማለት ነው። እና ሙስሊም ናት። እና ምን ለማስፈልገ ነው? አረባካት ላያችሁት ሁሉ አትጎንበሱ፣ መርምሩ። በዚህ ነው ያው የምን አባቱ አባ ነው ተኩላ ነው። አያችሁት? በግራም በቀኝ ተኩላው ከቦናል። ስለዚህ ባለማተቦች እንንቃ ሊላችሁ ፈልጌ ነው። ለትግራይ ክልል ወጣቶች ግን ክብር ይገባቸዋል። ሃይማኖትን የማያውቅ አመራር የማያውቅ አገር መስራት የማያውቅ ማፍረስ ግን የማያውቅ ንጹሃንን በአደባባይ ሜዳ ላይ የሚገል አዲስ ንጉስ ዮሴፍ ቤተክርስቲያንን የማያውቅ ለዚህች ሀገር የዋለችውን ውለታ የማያውቅ ፊደል ቀርጻ ሁሉንም ያስተማረች ሃይማኖት ይኑረውም አይኑረውም ትምህርት ሚኒስቴር በመሆን ግብርና ሚኒስቴር በመሆን ቤተ መንግስቱንም ደግሞ የመንግስት አሰራርን በመሆን ሀገረ መንግስት በመሆን የሰራችውን ቤተክርስቲያን የሚገፋ የለም እንዴ? አዲስ ንጉስ እኮ ነው ይሄ። ቤተክርስቲያን የሚያጠፋ የቤተክርስቲያን ውለታ የማያውቅ አዲስ ትውልድ
የቤተ ክርስቲያንን ቅድስና የማያውቅ አዲስ አመራር፣ አዲስ ሀገር መሪ የሚያቃጥል ሙዓዘ ጥበባት ዲያቆን ዳንኤል ክብረት በዚህ ሰውዬ ዙሪያ ማህበራዊ ሚዲያ ላይ አንዳንድ ሰዎች አንዳንድ ነገር ትላላችሁ። ይሄ ማዕረግ የተሰጠው ራሱ እኮ ያለ ነገሩ አይደለም አይደል እንዴ? ይሄ ሰው በኢትዮጵያ ዙሪያ በሃይማኖት ዙሪያ ከገጠር እስከ ከተማ ሲመራመር የኖረ በዚህ ዕውቀቱ በዚህ ችሎታው ነው አሁንም አማካሪም ሆኖ እየሰራ ያለው ብዙ ዕውቀት ስላለው እና ብድግ ብለን ልንተቸው የተነሳ ነው። የሱን ያህል መጽሐፍ ጽፈናል፣ ተመራምረናል፣ ታሪክ አውቀናል፣ ከገጠር እስከ ከተማ ተሯሩጠን ብዙ ምርምሮች አድርገናል። ልንተች የተነሳን ሰዎች እኔ ኢትዮጵያ ውስጥ አሁን የተነሳው ይሄ ያለ መከባበር ጉዳይ በጣም ነው የሚገርመኝ። እንዴ ቢያንስ በእድሜ የሚበልጥን ሰው በእውቀት ብዙ የተመራመረ ብዙ ደረጃ የደረሰ ብዙ መጽሐፍ የጻፈን ሰው ብድግ አድርጎ መዘርጠጥ ማሳነስ ምን ማለት ነው? እንደዚህ የምትሉ ሰዎች እንደው ምን አይነት ቤተሰብ ቢያሳድጋችሁ ነው? ከኢትዮጵያ ስርዓት ውጪ ከባህላችን ውጪ የወጣን ነው። በአሁን ሰዓት ታላቅና ታናሽ መከባበር፣ ህፃንም ልጅ እንኳን ይከባበራል። መንታ እንኳን ቀድሞ የወጣው ታላቅ ነው ተብሎ ይከበራል በሀገራችን ባህል መሰረት። እንኳን እኚህን የሚያህሉ ሰውዬ ብዙ ደረጃ የደረሱ ብዙ ዕውቀት ያላቸው። ስለዚህ ሰው ደግሞ ሊሳሳት ይችላል። በቃ ባነጋገርም ሆነ በአንዳንድ ሁኔታ የመሰለውን ሰው ይናገራል። ያ ስህተት መስሎ ከታየ ደግሞ ጋሼ እከሌ ብሎ ባክብሮት እንዲህ ያሉት እኮ እዚህ ጋር ልክ ነው ወይ እንዲህ ያለ ነገር እኮ ይሄ ነገር እኮ ልክ አይደለም ብሎ በስነ ስርዓት መጠየቅ ሲቻል ተነስቶ መዘርጠጥ ስልጣኔ አድርገን እያየነው ነው። ትልቁንም ትንሹንም እየተነሳን መተቸት ምን ማለት ይሄ ስልጣኔ አይደለም። በጣም ሀገራችን በቃ እንጃኔ ምን አይነት ቤተሰብ እያሳደገን እንደው አላቅም። በዚህ ላይ ቤተሰብ ብዙ መስራት አለበት። ወጣቶች ላይ በደንብ መሰራት አለበት። ለምናዋጣው በተለይ ለምናዋጣው የምትለው ነገር ኮት ትደረግበት። እንዴት አድርገው ገንዘቡን እንደሚያመጡ እኮ እናውቃለን። 16 ሰዓት 18 ሰዓት ሰርተው በዚያ ላይ ደግሞ ይተውልን። መርካቶ እቃ ተወደደ ረከሰ ብለን የሚጨንቀን እኛን እንጂ እነሱን ስላልሆነ በቃ ይተውልን። አጠቃላይ ኢትዮጵያ የምትባለውን ሀገር ከህሊናቸው ውስጥ በስሪንጅ መጣው ያውጡና ይተውልን የሚል አማርኛ ሲናገር ሰምቻለሁ። ከሱ አይደለም ከኔ አይጠበቅም። ያው እግዚአብሔር ምስክሬ ነው፣ ከኔ አይጠበቅም። ለምሳሌም አይጠበቅም። ቢያንስ በእድሜም በእውቀትም እኔና እሱ አንገናኝም። ይሄ አባባል ከኔ አይጠበቅም። በቃ ከኔ የማይጠበቅ አባባል ነው። ከአንድ መንፈሳዊ ሰው አይጠበቅም። እንዴት የተወለዱባትን እትብታቸው የተቀበረችበትን ሀገር በችግር ምክንያት ጥለዋት የሄዱትን የተሻለ ነገር ፍለጋ የሄዱት ኢትዮጵያውያን ወገኖቻችን ኢትዮጵያን እንዴት ይረሱበታል? እንዴት ይረሷታል? ደግሞስ የመርካቶ ሸቀጣ ሸቀጥ መወደድ እነሱን አይመለከትም? እያንዳንዱ ኢትዮጵያዊ አሁን የሚኖረው በምንድን ነው? በማን ነው? እርግጠኛው ነኝ ልንገር፣ በተለይ አዲስ አበባ ውስጥ የሚኖረው ሰው እንደምታውቀው ስራ እንግዲህ እጅግ በጣም አለ። ስራ ከተማ ውስጥ ስራ አለ። የብዙ ሰዎች የሥራ ቦታቸው ፈርሷል። ከኔ ጀምሮ ነው የምነግርህ። እያንዳንዳችን ቤት ቢያንስ አንድ ዳያስፖራ አለ። እያንዳንዳችን ቤት ቢያንስ ነው የምነግርህ። እነሱ በሚልኩልን የሳንቲም ድቃቂና የልብስ ላቂ ነው ይሄን ክፉ ቀን እየገፋን ያለ ነው። ይሄ አሁን የምናገረውን ነገር ይሄን ሚዲያ አግኝተው የአዲስ አበባ ህዝቦች እያንዳንዱ ሰዎች የመናገሩ እድል ቢገጥማቸው 100% የሚስማሙበት ሐሳብ ነው። ከዛ በሚላከው ነው ኑሮ መወደዱና መርከሱ ባይመለከታቸው ኖሮ እዛ 16 ሰዓትና 18 ሰዓት ሰርተው ከቤት ክራይ ተርፏቸው ባጠገባቸው ቢታመሙ የሚያስታማቸው ወገን ዘመድ የሌላቸው እህት ወንድሞቻችን የሳንቲም ድቃቂ ልብስ ላቂ አይልኩልንም ነበር። እዚህ ኑሮ ስለተወደደባቸው ወገኖቻቸው ይልካሉ። እነሱ በመላካቸው እኮ ነው አሁን እኛ ሰርቫይቭ እያደረግን ያለ ነው። እውነት ለመናገር ማለት እኮ በተለይ አዲስ አበባ ልጅ በአብዛኛው ስራ አጥ ነው። ተምሮ
የመጀመሪያ ዲግሪ ይዞ የመጨረሻ ስራ ሊሰራ የሚችለው ራይድ ነው የሚሰራው። ሌላ ምንም ስራ አይሰራም። ተቀጥሮ የሚሰራበት ነገር የለም። ታውቀዋለህ። ተቀጥሮ አንድ አዲስ አበባ ውስጥ ተወልዶ ያደገ ልጅ ለመስራት የመንግስት መስሪያ ቤት ውስጥ ምን ፎርማሊቲዎች ማሟላት እንዳለበት ለኔና ለናንተ ግልጽ ነው። ግልጽ ያለ ግልጽ ነው። ለሱ ደግሞ በተለይ በጣም ግልጽ ነው። እንዴት ነው የመርካቶ ሽንኩርትና ጨው መወደድና መርከስ እነሱን የማይመለከት? በደንብ ይመለከታቸዋል። አረ ኑሮ ተወደደብን ልጄ፣ በዚህ በኩል የቤት ክራይ፣ በዚህ በኩል የጣራና ግድግዳ ክፍያ ተብያለሁ፣ እንደገና ግብር ጨምሮብኛል፣ በዚህ በኩል የምሰራበት የሥራ ቦታ ይፈርሷል፣ አሁን የምኖረው ኑሮ ከሞቱት በላይ ካሉት በታች ነው፣ እባክህ አቅሜን ማድረግ ለልጆች ፈልጌ ማድረግ አልቻልኩም፣ የምትችለው ላክልኝ እየተባለ እኮ ታምነኛለህ? ቪዲዮ ኮል ደውሎ አባቴ እኔ ደውዬ በኔ ስልክ ደውዬ አስቤዛ ለመግዛት የምናወጣውን ወጪ ለዓመት በዓል ባለማመን ለታናሽ ወንድሜ ቪዲዮ ኮል አድርጌ እኛ ስንነጋገር ስንት ብር ጤፍ እንደሚገዛ ስንት ብር እሱ ከወጣ 18 ዓመቱ ምንም ነገር አያውቅም። እነሱ እዚህ ያሉ 1000 እና 10000 ብር ብዙ ስለነበረ አሁን የሚልኩት 10000 ብር ብዙ ስለሚመስላቸው እንደ 15 ቀን አይደል እንዲላኩላችሁ 20000 ብር ይሉናል። አለቀ ኑሮ ውድ ስለሆነ መርካቶ ውድ ስለሆነ አለቀብን ብለን እንደገና እንዲያምኑን የሂሳብ ዝርዝር ወረቀቱን ቪዲዮ ኮል እያደረግን እዩት ስንት ብር እንደሆነ እያልን እያሳየናቸው በተዘዋዋሪም ሆነ በቀጥታ ዳንኤል ክብረት የተናገረው ነገር ዲያስፖራውና ወገኖቻችንን ይመለከታል። አገራቸው ስለሆነ እዚህ ያለው ወገናቸው ስለሆነ ይመለከታቸዋል። ደግሞም ስለሚመለከታቸው የቻሉትን ያቅማቸውን ነገር እያደረጉ ነው። እነዚህን ስደተኞች ለቀብር ቦታ ለማሳጣት ግን አፍን መክፈት በህዝብ ዘንድ ተወዳጅነት ያተርፍለታል ብዬ አላስብም። እንዴ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ስደተኛ እኮ ከእናቱ ከቅድስት ድንግል ማርያም ከወላዲተ አምላክ 3 ዓመት ከ6 ወር ግብጽ አልተሰደደም? የተሰደደው እኮ የስደተኞችን ስደት ሊባርክ እኮ ነው። አምላክ ሆኖ ሰማይን ያለ ባላ ምድርን ያለ ካስማ የዘረጋው አምላክ በለበሰው ስጋ ከእናቱ ከቅድስት ድንግል ማርያም ከወላዲተ አምላክ ጋራ ተሰዷል። በስደቱም ጣና ቂርቆስ ኢትዮጵያ ድረስ እንደመጡ ከኔ ይልቅ ዳንኤል ክብረት በመጽሐፍ ጭምር ጽፏል። ሕያው እግዚአብሔር ምስክሬ ነው። በመጽሐፍ ጭምር ጽፏል። ከኔ ይልቅ የቤተ ክርስቲያንን ታሪክ ከአናት ጠጉሯ እስከ ግር ጥፍሯ ድረስ የሚያውቀው መምህር ሲሳይ ሳይሆን ዲያቆን ዳንኤል ክብረት፣ ይቅርታ ዲያቆን አልኩ፣ ዳንኤል ክብረት። ግን ኢየሱስ ክርስቶስ የተሰደደውን ስደት የሚያውቅ ሰባኪ እንዴት ወገኖቹ ተሰደው ሞታችን ቀብራችን በሀገራችን ይሁን ሲሉ እንዴት ጆሮን ያሳክከዋል? እንዴት አይኑን ያሻል? እንዴት አፉን ያዛጋዋል? እንዴት ይሄንን ነገር ተቃውሞ በአደባባይ ብዙ ምሁራን ባሉበት አፉን ከፍቶ ይናገራል? ስለዚህ የመርካቶም ነገር ቢሆን ለዲያስፖራው ይመለከተዋል፣ በቀጥታም በተዘዋዋሪ። ለሱ እንደውም አይመለከተው። ሕያው እግዚአብሔር ምስክሬን ለሱ አይመለከተው። ለምን? የሞቀ የደመቀ የሚለብስበት ሰዓት ነው። የላመ ጣም የሚበላበት ሰዓት ነው። በአማረ ምንጣፍ የሚመላለስበት ሰዓት ነው። በኮብራ የሚጓዝበት ሰዓት ነው። ስለዚህ እታች ያለው ህብረተሰብና ማህበረሰብ በኑሮ ውድነት የእግር እሳት ሆኖ ኑሮ ውድነቱ የሚያሰቃየው ስቃይ አሁን ለዳንኤል ክብረት ይሰማዋል ብዬ እኔ በግል ያላስብም። ዳያስፖራዎቹ ግን ከሱ በተሻለ መልኩ ኪሎ ሽንኩርት ስንት እንደሆነ ያውቃል። ከዳንኤል ክብረት በተሻለ መልኩ 1 ኪሎ ሙዝ ስንት ብር እንደሚሸጥ ዳያስፖራዎቹ ያውቃሉ። አንድ መኝታ ቤት አፓርትመንት ስንት ብር እንደሚከራይ ከዳንኤል ክብረት ይልቅ እነሱ ያውቃሉ። ሕያው እግዚአብሔር ምስክሬ ነው ብዬ ነው ምነግርህ። ዳያስፖራዎቹ ካላቸው መረጃ በላይ ሳይሆን ያነሰ መረጃ ስላለው ነው ይሄንን ሐሳብ በመድረክ ላይ የተናገረው። መልእክቴ ለነዚህ 3 አካላት አድርሱልኝ። የመጀመሪያዎቹ ክርስቲያኑ ነው ሳሉ የእስልምና እምነትን ዝማሬ ለሚዘምሩ፣ ሁለተኛ ክርስቲያኑ ነው ሳሉ የመናፍቃንን ዝማሬ ለሚዘምሩ፣ ሶስተኛ ክርስቲያኑ ነው ሳሉ የታድሶን መዝሙር ለሚያቀነቅኑ ግን ክርስቲያን ለሆኑ ሰዎች አድርሱልኝ። በቤተ ክርስቲያናችን ታሪክ ኦፈ ሳምኒት የምትባል ወፍ አለች። እቺ ወፍ የምትኖረው ባህር መካከል ነው። ትልቅ ባህር መካከል ትኖራለች። ግን የሚገርማችሁ ነገር ውሃ ሲጠማት ሂዳ ከባህሩ ወጣ ዳር ላይ ካለው ጤዛ ልሳ ትመለሳለች። ውሃ ጠምቷታል።
ባህር መካከል ነው የምትኖረው። ሲጠማት ግን ሄዳ የምትልሰው ጤዛ ነው። እና ምን እያልኩ ነው? ባሕረ ጥበብ ከምትባል ቤተክርስቲያን መሃል ቁጭ ብላችሁ የመላእክትን ቅዳሴ እየቀደሳችሁ የመላእክትን ዝማሬ ቅዱስ ያሬድን ስርዓት ጠብቃችሁ እየዘመራችሁ ከዛም ባሻገር ስርዓተ ሰማይ ተሰራ በምድር የሰማይ ስርዓት በምድር ተሰራ ተብሎ በተነገረላት ቤተክርስቲያን ውስጥ ሆናችሁ ትልቋ ስርዓት በሚፈጽምባት ቤት ውስጥ ሆናችሁ እንደዛችሁ ወፍ እየሄዳችሁ እያበረራችሁ ጤዛ መልሱት። ለምንድን ነው? ከዚህ ምን ጎደለባችሁ? ሁለተኛ ነገር የምታደርጉት ነገር ከቤተ ክርስቲያን ጋር የሚጻረር ነገር ነው። እኛ የምናመልከው እግዚአብሔር ነው። ለእግዚአብሔር ከምንሰዋለት መስዋዕቶች መካከል ደግሞ አንዱ የከንፈር መስዋዕት ነው። እናንተ ሄዳችሁ የነሱን ዜማ ስታቀነቅኑ ለነሱ አምላክ እየሰዋችሁ ነው፣ ምስክርነት እየሰጣችሁ ነው፣ ትምህርታችሁን እያስተላለፋችሁ ነው። ስለዚህ እናንተ ሰዎች አሁን ቀላል ነገር አድርጋችሁ የምትስሉት ነገር በሥርዓተ ቤተ ክርስቲያን ሲዳኝ በፍትሐ ነገሥት መጻሕፍት ሲታዩ ከባድ ኃጢአቶችን እየሰራችሁ ነው። ትዕቢቱን ተውትና ለምን እንዲተባልኩ የሚባለውን ትችት ተውትና እኔ እንደ ወንድም ስነግራችሁ ከባድ ኃጢአት ውስጥ ነው ያላችሁት። ዓላማ ይዛችሁ የምትንቀሳቀሱ በዝማሬው በታድሶ በኩል የምትንቀሳቀሱ ሰዎች አላችሁ። ግን ባላዋቂነት ዝም ብላችሁ ስሜታችሁ ብቻ ስለመራችሁ የሆነ ሻርፕ ነገር ጣል አድርጋችሁ ክርስቲያኑ ናችሁ እዚህ ላይ መታችሁ መንዙማ ለምትሉ ሰዎች ነው መልእክቴ። እናንተ በዓላማ የምትሰሩ ሰዎች ቢነገራችሁም እንደማሰሙ ተስፋ አደርጋለሁ። እናንተን በሕግም ቢሆን በሌላ መንገድ ለማስቆም እንሞክራለን። ሁለተኛው ነገር ደግሞ እናንተ ባላዋቂነት እንደምታደርጉ ክርስቲያኖች ያላችሁበት ቤት ትልቅ ነው። ባሕረ ጥበባት ከምትባለው ቤተክርስቲያን ውስጥ ነው ያላችሁት። ምንም አልጎደለባችሁም። ስለዚህ ሄዳችሁ እንደዛችሁ ጤዛ አትላሱ። ከሃይማኖታችሁ ከቤተክርስቲያናችሁ ተቃራኒ ነው እያደረጋችሁ ያላችሁት። ይሄ ነገር ንስሐ ያስገባል። ቄደር ጥምቀት መጠመቅ አለባችሁ። እኛን ሰው ለእግዚአብሔር ነው። ከእግዚአብሔር ውጪ ሌላ አምላክ የለም። ሌሎች ጣዖቶች ናቸው። ስለዚህ በተዘዋዋሪ እየሰዋችሁ ያላችሁት እኛ ለማናምንበት ጣዖት ነው ብለን ለምናስተምረው ለዛ እየሰዋችሁ ነው። ስለዚህ ቆም ብላችሁ አስተውሉ። ይሄ ኃጢአታችሁ በእግዚአብሔር ዘንድ ያስፈርድባችኋል። ሲነገራችሁ ደንገጥ ብላችሁ ተመልሳችሁ ንስሐ ገብታችሁ ከዚህ ድርጊታችሁ ተቆጠቡ። ለልጅ ልጆቻችሁም ለራሳችሁም ጥሩ ታሪክ እየጻፋችሁ አይደለምና ኦፈሳምኒትን አትሆኑ። ያላችሁት ባህር ውስጥ ነው። ባህር ውስጥ ከሆናችሁ ደግሞ ከባህሩ ላይ ያለውን ውሃ ጠጡት እንጂ ከባህሩ ወጣችሁ ሄዳችሁ የማያረካችሁን ለነፍስም ለስጋም የማይሆናችሁን ጤዛ አትላሱ። ይሄን መልእክት አስተላልፉልኝ። እንዳያስጠፉት ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። እንዲሁም ደግሞ የዩቲዩብ አካውንት ከፍቻለሁ። እዚህ ላይ ያላችሁ ቤተሰቦች ዲሽራክቲቭ እያላችሁ ያኛውን ቤቴን እንድታሳድጉ ተጠይቃችኋለሁ። ይቆያል። ሰው እንግዲህ ጥሩ ስራ መስራት ቢያቅተው እንዴት ጥሩ ነገር መናገር ያቅተዋል? አሁን ቢኒያም ሁላችሁም የምታውቁት ሀቅ ነው። በኢትዮጵያ ላይ በተለያዩ ቦታዎች መቄዶንያ ያሉ ክፍለ ሀገርም ጨምሮ የተለያዩ ክፍለ ሀገራት ላይ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ብትሄዱ መቄዶንያ በየትኛውም ቦታ አለና እነዚህን አረጋውያን ባለማተቦች የሚጦራቸው ማን አለ? አረጋውያን ሙስሊሞችን ፕሮቴስታንቶችን የሚጦር ማን አለ? እግዚአብሔር አምላክ እድሜውን ያርዝምልን። የቢኒያምን እድሜ ነው ማለት እንችላለን። እንደነዚህ አይነት ታቾች እንግዲህ እየበዙ እንደሆነ እየተመለከትን እንገኛለን። ቅዱስ ቤተክርስቲያን ላይም እንግዲህ እንደተመለከታችሁ የእስልምና ተከታይ የሆነ ልጅ እንግዲህ ጻል ልጅ ከኛ እድሜ እንኳን የሚያንስ ልጅ እንግዲህ የጳጳስን ልብስ ለብሶ ህዝበ ክርስቲያኑን ሲባርክ ነበር። አባቶቻችን ምንድነው የምታረጉት? ምንድነው የምትሰሩት እንዴ? እንዴት አታጣሩ? ኤልጃው ሙስሊም ሆኖ ሲሰግድ ተይዞ ነው እንግዲህ መቀሌ ላይ እንደምትመለከቱ። እግዚአብሔር አምላክ ለተዋለ ሃይማኖታችን ደጉን ጊዜ ያምጣ። እናንተ ቆይ ቁጭ ብላችሁ ቤት መንዳትና ቁርጥ መብላት ነው እንዴ ስራችሁ? ወይ ለምእመኑ ሲታረድ ወጣችሁ ድምጽ አትሆኑት? እንደነዚህ አይነት ደግሞ በግ መስለው የበግ ተኩላ የሆኑ ደግሞ ሰዎች አሉ እንደምትመለከቱት፣ ምንም ክህነት ሳይኖራቸው ህዝቡን የሚባርኩ እንዴ! አረ የህግ አካላት የታላችሁ? የተዋህዶ የህግ አካላት አላችሁ እኮ ምንድነው ስራችሁ? ቀጣይ ወቅትና አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ ለምታመጫናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። እንወዳችኋለን።